ነብይ ከዘፍጥረት እስከ ዮሐንስ ራእይ ክርስትናን እምነት ተከተሉ የክርስትና እምነት መዳኛ መንገዳችሁ ነው ብሎ የሰበከ ነብይ አንድ ማስረጃ የሚሰጠኝ ክርስቲያን ካለ እኔ መሐመድ አሚን ውሸታው ነኝ። ሁለተኛ የኔ ንግግር እንዳስቡ። በተቃራኒስ እስልምና የነብያት መንገድ ነው የሚል አለ ወይ ካላችሁኝ 1000 በደርዘን አውጥቼ እሰጣችኋለሁ። ለምሳሌ አንድ ልጥቀስ። አምላካችን አላህ በሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك دين القيمة ولكن أكثر الناس لا يعلمون። ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት። لا تبديل لخلق الله ከዚህኛው መንገድ እንዳትጧል። ዲን እስላም የሚባለው እምነት አንድ ነብይ ያልመረጠው ማን የመረጠው? ኃያሉ አምላክ አላህ ብቻ ነው። ለዚህ ነው اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم إسلام دينا كهيمانوت بكل أنا لسول جي مرتكم إسلامنا بتشانا كزوج كريستنا أيهود بوديزم هندوزم شانتوزم جاينيزم عندي مسرجة أوتو يمي ستاني سو كلا أنا وشتان يلا بنبيات أستمروا مالت إيه أنا بمسرجة الماوراجو كريستان يميلو يمجمع سيامي راسو حواري سرالين باباولوس كزينة سيمو أيدلهم بابولو كيلان سمو راسو يعني እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት። ከፈለጋችሁ ቄሶችንም ጠይቁ፣ ፓስተሮችንም ጠይቋቸው። እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው መች ነው ብላችሁ ጠይቋቸው። የመጀመሪያ የተገኘው ሐዋርያ ሥራ ላይ ነው። ሐዋርያ ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው። ከዚህ በፊት የሃይማኖታችሁ ስም ምን ነበረ? ማንም የሚያውቀው የለም። ከዛ እኔ ይሄንን ነው አደራ የሚላችሁ። ነገር ግን ቀደም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም። እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ላንተ ብሎ ተሰቀለልህ? ምን ማለት ነው? አደራ የሚላችሁ ነገር እኛ ሮቦት አይደለንም፣ የሰው ልጅ ነን። እኔ በሰራሁት እኔ ነው የሚጠየቀው፣ እናንተ አትጠየቁም። እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ፣ አንተ ዝሙት አልሰራም። የኔ ዘመድ ዝሙት አልሰራም። እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል? አዎ ሰርቷል። ነገር ግን ማን ነው መጠየቅ አለበት? እኛ ነው ወይ? እኛ አይደለንም። አዳም ራሱ መጠየቅ አለበት። እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ፣ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድን ነው? አዳም በሰራው ኃጢአተኛ ሆነን የለን? ኃጢአተኛ ተብለን የለን? ታዲያ የኛ መፈጠር ዛሬ መልካምን ማድረግ መጥፎውን መተው ከዝሙት መራቅ አምላክን ማምለክ ትርጉሙ ምንድን ነው? ጥቅሙ? ምክንያቱም አዳም በሰራው ኃጢአተኛ ተብለሃል፣ ባልሰራው ኃጢአተኛ ተብለሃል። አምላካችን አላህ እኮ ለዚህ ነው አስተውሉ ይላል። አፈላ የተደበሩ አያስተውሉም እንዴ? አፈላ ታቀሉን ልብ አታደርጉም እንዴ? አእምሮአችሁን አትጠቀሙትም እንዴ ይለናል። አእምሮአችንን እንጠቀመው ነው። ማንም እኔ መጥቼ እናንተ ፊት ላይ ውሸቱን ሲለፈልፍ አሜን አትበለኝ። ለምን ትለኛለህ? ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራክ እንጂ እኔ የተናገርኩትን አሜን ስላልክ አይደለም። ገብቷል?